ብዙ ልጆች ሀገር ለመግባት ትሳቀቃላችሁ፣ ትፈራላችሁ። እዛ ያለውና እዚህ የሚወራው አንድ አይደለምና በጣም ብዙ ልጆች ሀገር ለመግባት የምትሳቀቋላችሁ እና እናንተ መግባት ከፈለጋችሁ የመግባት ሀሳብ ካላችሁ በነገራችን ላይ ማንም ከመግባት የሚያስቆማችሁ የለም ማለት ነው። ችግራችሁን ሀሳባችሁን የምታውቁት እናንተ ናችሁ። ሰው እንደዚህ ነው ብላችሁ ሰው የራሱ ነው እንጂ የሚኖረው የእናንተ ነው አይኖርም። ስለዚህ እናንተ ማድረግ ያለባችሁ ለመግባት ከወሰናችሁ እናንተ ናችሁ መወሰን ያለባችሁ ማለት ነው። ብዙ ጊዜ የሆነ ሀሳብ ስናስብ ወደ ሀገር ለመግባት የሆነ ነገር ለመግዛት ብቻ የሆነ ነገር ለማድረግ ስናስብ ሰዎችን እናማክራለን እና ስናማክር 10 ሰው ብናማክር 10 አይነት መልስ ነው የሚሰጡን እና ስናማክር ያንዱን ስናማክረው ሌላ ነው፣ ያንዱ ስናማክረው ደግሞ ሌላ ነው። በቃ የተለያየ ነው እና የማንን እንደምንይዝ ግራ ይገባናል። በዛ መሀል ግን ቆም ብለን ራሳችንን በራሳችን ነገር መወሰን ያለብን ማለት ነው። ማማከሩ አይከፋም፣ ያንዱ ካንዱ ይሻላል በሚለው ማማከሩ አይከፋም። በነገራችን ላይ አማክረን ግን በእነሱ ውሳኔ መወሰን የለብንም። አማክረን የሚጠቅመን መያዝ ያለብን እኛ ነን። ውሳኔያችን ደግሞ በራሳችን ስንወስነው ራሳችን የወሰነው ነገር ብንሳሳትበት ራሱ ከስህተታችን እንማራለን እና እናንተ ሀገር ለመግባት ስታስቡ እንደዚህ ሆነ ይሄ ይቀረኛል፣ ይሄ ግን አለኝ፣ ይሄ ግን እንደዚህ ይሆናል ብላችሁ እናንተ ታስባላችሁ። ያን ሰው የሚረዳችሁ እናንተ በነገራችሁ ሳይሆን በነገራችሁት ልክ ሊረዳችሁ ይችላል። ነገር ግን ያንን ችግር ወይሱ ይሞላላችሁም ወይሱ ደግሞ አያስተካክልላችሁም። ማስተካከል ያለባችሁ እናንተ ናችሁ ማለት ነው እና ወደ ሀገር ልገባ ነበረ ግን እዛ ያለው ነገር ያስፈራል ይላቸዋል። ሀገር ያለ ሰው ብታማክሩ ወይ ከዚህማ እንዳትመጭ እኔ ራሱ ለምን መጣው እኔ ራሱ ባልመጣ እያልኩ ነበረ ይሉሻል። ግን አንቺ የምትሄጂበትና እሷ የሄደችበት መንገድ የተለየ ሊሆን ይችላል። እሷ ዝም ብላ ወይ ገንዘቧን በትና ወይ ደግሞ ምንም ነገር ሳትይዝ እዛ ሂዳ ይሆናል ማለት ነው። አንቺ ደግሞ የራስሽን አቅምሽን የምታውቂው አንቺ ነሽ። ምን እንዳለሽ፣ ምን እንደሌለሽ፣ ምን እንደሚያስፈልግሽ እዛ ሄደሽ መስራት የምትፈልጊው ነገር ምን እንደሆነ የምታውቂው ራስሽ ነሽ ማለት ነው። እሷ ስላንቺ ህይወት በነገርሻት ልክ እንጂ የምታውቀው ነገር የለም። ወይም ያንቺን ህይወት እሷ ትኖርልሻል፣ የእሷን ህይወት ደግሞ አንቺ አትኖርላትም። እና ብዙ ጊዜ ሰው ስታማክሩ አይ አትምጭ እኔ ራሱ ምን ባልመጣ እያልኩኝ እያሰብኩኝ ነው፣ እንደውም ልመለስ ነው ወይ እዚህማ ይልሻል። ነገር ግን አንቺ ለመሄድ ካሰብሽ ስትሄጂ ግን ምን እዛ መስራት እንዳለብሽ ምን ማድረግ እንዳለብሽ እዚሁ ወስነሽ በቃ ለምሳሌ እዛ ሂጄ ዩቲዩብ እሰራለሁ ካልሽ ራሱ ዩቲዩብ ኢትዮጵያ ከሄድሽ በኋላ ዩቲዩብ እንትን ማለት የለብሽ መጀመር የለብሽ። ከዚሁ ሆነሽ ዩቲዩብሽን መጀመር አለብሽ። አንደኛ እዚህ ዋይፋይ ነፃ ነው፣ ብዙዎቻችን ዋይፋይ ነፃ ነው። ጊዜ ደግሞ በቃ 1 ሰዓት ነው 2 ሰዓት ይሁን ጊዜ ይኖረናል። በዚህ ምክንያት ዩቲዩባችንን ሰርተን ዩቲዩባችን ካደገ በኋላ ሀገር ብንገባ ለመስራት አይቸግረንም ማለት ነው። ነገር ግን አይ ሀገሬ ሲሄድ እሰራለሁ፣ ሀገሬ ሲሄድ እንደዚህ አደርጋለሁ ብለን ካሰብነው ሀገር ላይ እዚህ ሆነን የምናስበውና እዛ ከሄደን የምናደርገው ሊለያይ ይችላል። ስለዚህ እዚህ የምትፈልጉትን ነገር እዚህ ጨርሳችሁ መሄድ አለባችሁ ማለት ነው እና ብዙ ጊዜ የሰው ምክር በሰው ምክር ላይ አትጓዙ፣ በራሳችሁ ተጓዙ። ምክንያቱም የእናንተን ህይወት እናንተ ናችሁ የምታውቁት፣ እናንተ ናችሁ የምትኖሩት። የእናንተ ህይወት ያኛው ሰው አያውቅም ማለት ነው እና ኧረ ሀገር አትምጡ። ሀገር ሂደሽ በነገራችሁ ላይ ሀገራችሁ ሂዳችሁ እናንተ የመስራት በቃ የመለወጥ የመስራት ሀሳብ ካላችሁ በጥቂቱ ከ50 ሺህ ብር እስከ 100 ሺህ ብር ከያዛችሁ ይበቃችኋል። 2 ዓመት እንኳን ሰርቶ ለማስጀመሪያ የሰው ልጅ ዋናው ገንዘቡ ብዛቱ ሳይሆን ምንድነው ከብዛት ጥራት የሚባል ነገር አለ። ገንዘቡ ሳይሆን ዋናውና ትልቁ ነገር ጭንቅላት ነው። በቃ በደንብ ማሰብ። እከሊት ሱቅ ስለከፈተች ወይም እከሌ ልብስ ቤት ስለከፈተ እሷ ስለተለወጠችበት እኔ ለወጥበታለሁ ማለት አይደለም። እሷን አይቼ እኔ ከከፈትኩኝ ልከስር እችላለሁ። ምክንያቱም ይሄ የእሷ እንጀራ ነው፣ የኔ እንጀራ ደግሞ ላይሆን ይችላል። እሷን ስላየው ብቻ ሂጄ ስለከፈትኩኝ ላልለወጥ እችላለሁ ማለት ነው እና መስራት የምትፈልጉትን በዛም ስራ ብትሰሩበት የምትለወጡበት ጭንቅላታችን የሆነ እዛ ሀገር ሂደን የምሰራው ስራ ይሄ ነው፣ እኔ ለዚህ ስራ እየታደልኩ ነኝ እወጣዋለሁ ብለን የምናስብ ከሆነ ካመንበትና አምነንበት ከጀመርነው በ30 እስከ 50 ሺህ ብር የጀመርነው ስራ በአመት ውስጥ በጣም ትልቅ ደረጃ ሊያደርሰን ይችላል ማለት ነው እና ዋናው የገንዘብ ብዛት ሳይሆን የሀሳብና የስራ ሞራል ተነሳሽነት ነው ማለት ነው እና ሀገር ገብቼ ምን እሰራለሁ የሚወረኩ እንደዚህ አይደለም ምናምን የምትሉ ልጆች አላችሁ። ሀገር ላይ በጣም ብዙ የሚሰራ ነገር አለ።
ዋናው የሀገር ሰላም መሆኑና አንዱ ላይ መጥፎ ነገር ቢፈጠር አንዱ ላይ ይሆናል ማለት አይደለም። ስለዚህ ዋናው ከእናንተ ሀሳብ ይኖራችሁ እንጂ ሀገራችሁ ገብታችሁ እንደማንኛውም ሰው ትኖራላችሁ። ብዙ ሰው እዛ ያለ ሰው ስታማክሩ ውይ እንዳትመጭ ሊሉሽ ይችላል። አንዳንዶች ደግሞ አሉ ውይ እንዳትመጭ የሚሉሽ እዛ ሂደው እዚህ ሆነው ያሰቡትና እዛ ሂደው ያልተሳካላችሁ ናቸው። ያልተሳካላችሁ ደግሞ በእነሱ በራሳቸው ስራ እንትን አካሄዱ ሆኖ ይሆናል ማለት ነው። እና የነሱን በእነሱ ባዩት ልክ ነው የሚነግርሽ። አንቺ ደግሞ በእነሱ አይዲያ ካልሄድሽ ሀገርሽ ሄደሽ ትለወጫለሽ ማለት ነው። እና የሰው ሀገር መስሪያ ነው እንጂ መኖር አይደለም። ስለዚህ እዚህ 10 ዓመት 5 ዓመት ሰርቶ ምንም ይዞ አለመግባት በጣም ከባድ ነው። እና ከዚህ ያለውን እድሜያችንን አጠር አድርገን ሀገራችን ገብተን የራሳችን ስራ ጀምረን በራሳችን ብንለወጥና ብንጥር መልካም ይሆናል። ለማንኛውም የሰው ምክር እየሰማችሁ እዚሁ አትበስብሱ። ገንዘባችን በጥንቃቄ ይዛችሁ ሀገራችሁ ገብታችሁ መስራት የምትፈልጉትን ስራ ከፍታችሁ መስራት ትችላላችሁ ማለት ነው። እና ብዙ ጊዜ ፍርሃት አለ። አይ እኔ እኮ እንደዚህ እጃ ይሳካልኝም፣ እኔ እኮ አልሰራም። ዋናው ጭንቅላት ማመን ነው። ካመናችሁበት ትሰራላችሁ፣ ካመናችሁበት ትለወጣላችሁ። እና ገንዘባችሁን በጥንቃቄ ይዛችሁ ለ4 ዓመት ካሰባችሁ 3 ዓመት በ2 ዓመት ታሳኩታላችሁ ማለት ነው። እና ግን እኛ አንማርም። ከሰው ስህተት በነገራችን ላይ መማር አንወድም። በራሳችን ደርሶብን ካላየ ነው አንማርም። ለማንኛውም ሰላማችን ይብዛልኝ እላለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ገንዘባችሁን ያዙ፣ ሀገራችሁ ግቡ፣ ተለወጡ፣ ስሩ።